ዛሬ በምናብ ወደ አንዷ ጸጥ ያለች ሀብቷ እትየለሌ ሆኖ ወደሚትረፈረፈው ቅንጡ ኑሮን የሚያጣጥሙ ዜጎች ወዳሏት ባላት ዘመናዊ ዓለም አቀፍ የባንክ ሲስተም የሀገራትን ገንዘብ በባንኮቿ ጭቃ የያዘች ከተራሮቿ ንጹህ አየር በቆርቆሮ አሽጋ ለቻይናና ለህንድ በቋሚነት ወደምትሸጥ አውሮፓዊት ሀገር በምናብ እንጓዛለን። የዚች ሀገር አንድ አነስተኛ ቆርቆሮ የታሸገ አየር እንደ መጠኑ ከ10 እስከ 20 ዶላር እና ከዚያ በላይ ሊሸጥ ይችላል። እንኳን ወደ ስዊዘርላንድ በደህና መጡ ብለናል። ወደዚች ሀገር ለመግባት መነሻችን ቦሌ ዓለም አቀፍ ኤርፖርት ይሆናል። በቀጥታ በረራ ከ7 እስከ 8 ሰዓት ይወስድብናል። አውሮፕላኑ ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ተነስቶ ወደ ሰሜን ምዕራብ አቅጣጫ ሲቀዝፍ የሚከተሉትን የሀገራችንን አካባቢዎች ያቋርጣል። ከስር ጥልቅ የሆኑትን የአባይ ሸለቆዎችንና የተሰነጣጠቁ የጎጃም ደጋማ ቦታዎችን እናያለን። ፕሌኑ የታሪካዊቷን ጎንደር ከተማ ሰማይና ታላቁን የሰሜን ተራሮች ብሔራዊ ፓርክ ራስ ዳሽንን ጨምሮ ዳርዳሩን ያልፋል። የኢትዮጵያ አየር ክልል እንደወጣ እስከ 40 ሺህ ጫማ ከፍታና በሰዓት እስከ 900 ኪሎ ሜትር እየከነፈ ጉዞው በበረሃና በባህር ላይ ይሆናል። ከደቂቃዎች በኋላ ፕሌኑ በሱዳን ካርቱም ሰማይ ላይ ነጭና ጥቁር አባይን አቆራርጦ ሰፊውን የሱዳን በረሃ ይጨርሳል። ታላቁን የአባይ ወንዝ ተከትሎ ወደ ሰሜን በመጓዝ የግብፅን በረሃዎችና ማለቂያ የሌለውን የሜዲትራኒያን ባህር አቋርጦ ወደ አውሮፓ ይገባል። ባህሩን እንደተሻገረ መልክዓ ምድሩ ከአሸዋማ ወደ አረንጓዴነትና ወደ ሰማይ ጠቀስ ተራሮች ይቀየራል። አብዛኛውን ጊዜ ሰዎች በጣሊያን ሰማይ ላይ በማለፍ የሜዲትራኒያንን ውበት ያጣጥማሉ። ወደ ስዊዘርላንድ ሲቃረቡ በረዶ የለበሱትና ሰማይን የሚወጉት የአልፕስ ተራሮች ሲያዩ ከስሩ ግርማ ሞገስ የተሞላበት የመሬት አወቃቀር ሲመለከቱ የልብ ምቶ መጨመሩ አይቀርም። እነዚህ ተራሮች ብቅ ሲሉ ስዊዘርላንድ እንደደረሱ ያረጋግጣሉ። አሁን ከኢትዮጵያ ሱዳንን፣ ግብፅን፣ ኢጣሊያን አቆራርጠን ወደ ቱጃሩ ሀገር ስዊዘርላንድ ከትመናል። ስዊዘርላንድ የምትገኘው በአውሮፓ እምብርት ላይ ነው። ነገር ግን እንደ አውሮፓ ህብረት ባሉ ነገሮች ውስጥ የለችበትም። ልክ በአንድ ትልቅ ሰርግ ላይ መሀል ወንበር ላይ ተቀምጦ እኔ ግን የቤተሰብ አባል አይደለሁም ለመታዘብ ብቻ ነው የመጣሁት እንደሚል እንግዳ በባህር ሞገድ ፋንታ በተራራ ነፋስ እንረካለን የሚሉ ይመስላሉ። ጎረቤቶቿ ፈረንሳይ፣ ጀርመን፣ ጣሊያንና ኦስትሪያ ናቸው። እነዚህ አራት ሀገራት በፖለቲካ ሲተላለቁ እሷ መሀል ላይ ሆና ቸኮሌት እየበላች በሰላም ትመለከታለች። ስዊዘርላንድ መገኛዋን በካርታ ብቻ ሳይሆን በባህር ማወቅ ይቻላል። ስዊዘርላንድ ያለችው ከችግር ራቅ ብሎ በሚባል ኬክሮስ ላይ ነው። ጦርነት ቢነሳ እንኳን ተራሮቿ ልክ እንደ ግዙፍ ጠባቂዎች ከበው ይዟታል። ስዊዘርላንድ ስንል በአይምሯችን የሚመጣው ሰላም፣ ቸኮሌትና ውድ ሰዓት ነው። ነገር ግን የህዝቦቿ ያኗኗር ዘይቤ ለታዘበው ሰው በጣም የሚያስቁና ለየት ያሉ ገጽታዎች አሏት። በስዊዘርላንድ ቀጠሮ 8 ሰዓት ከሆነ 7 ሰዓት ከ59 ላይ ካልተገኘ እንደዘገየህ ይቆጠራል። 8 ሰዓት ከ1 ደቂቃ ላይ ከመጣህ ደግሞ እንደ ትልቅ ነውር ነው የሚታየው። ባቡሮቻቸውም ልክ እንደ ሰዓታቸው ናቸው። 1 ሰከንድ ዘግይተው ከደረሱ ህዝቡ ሀገሪቱ እየፈረሰች ነው ብሎ ሊያዝን ይችላል። እሁድ ቀን በስዊዘርላንድ የዝምታ ቀን ነው። በዚህ ቀን ልብስ ማጠብ አይቻልም፣ ምክንያቱም ጩኸት ስላለው። ሳር ማጨድም ክልክል ነው። እንኳን መጮህ ድምጽ አውጥቶ መራመድ ራሱ ጎረቤትን ሊያስቆጣ ይችላል። እንዲያውም በአንዳንድ አካባቢዎች ከምሽቱ 4 ሰዓት በኋላ ሽንት ቤት ፍላሽ ማድረግ ወይም ውሃ መልቀቅ ጎረቤትን ይረብሻል ተብሎ በህግም ባይሆን በባህል እንደ ነውር ይታያል። ስዊዘርላንዳውያን በማንኛውም ነገር ጣልቃ አይገቡም። ጎረቤታቸው ቤት ውስጥ ዝሆን ቢገባ እንኳን የኔ ጉዳይ አይደለም፣ ዝሆኑ ፍቃድ ካለው ይቀመጥ ብለው በዝምታ ቸኮሌታቸውን እየበሉ ሊያልፉ ይችላሉ። የዓለም ጦርነት እንኳን ሲካሄድ እነሱ እኛ የለንበትም ብለው አይብ እየቆረሱ ነበር። አንድ ስዊዘርላንዳዊ ምንም እንኳን መኪና በማይኖርበት ጭር ያለ ሌሊት ቢሆንም ቀይ መብራት አይጥስም። መብራቱ ቀይ ነው ካለ አለቀ። ህግ መጣስ ለነሱ ከባድ ራስ ምታት ነው።
በጣም ሀብታም ሀገር ሆነው ሳለ እንደ ሌሎች ሀገራት ሀብታሞች በወርቅ ተለብጦ አይታዩም። በጣም ውድ የሆነውን ሰዓታቸውን በሸሚዝ እጃቸው ደብቀው በጣም ቀለል ያለ ልብስ ለብሰው በአውቶቡስ ወይም በባቡር ይጓዛሉ። ሀብታም ነኝ ብሎ ማውራት ለነሱ ትልቅ ነውር ነው። ሁሉም ሰው ዝምተኛ ስለሆነ ጎረቤትህ ቢሊዮነር ይሁን ተራ ሰው ሳታውቅ አብረህ ቡና ስትጠጣ ልኖር ትችላለህ። ዙሪክ ውስጥ ሁሉም ሰው ባንክ ቤት የሚሰራ ይመስላል። ከተማዋ በጣም ንጹህ ከመሆኗ የተነሳ መሬት ላይ የወደቀ ቸኮሌት አንስተ ብትበላ ባክቴሪያዎቹ ይቅርታ እኛ በሽታ እንደማናመጣ ቀድመን የሰላም ስምምነት ፈጥረናል ሳይሉ አይቀሩም። በዚች ሀገር ከተሞቿ ጥንቅቅ ያሉና ዓለም አቀፋዊ ማዕከላት ናቸው። ጄኔቫ ይቺ ከተማ የዓለም መከራ የሚፈታባት ወይም ቢያንስ ለመፍታት የሚሞከርባት ነች። በየመንገዱ የምታገኘው ሰው ሁሉ አምባሳደር ነው። እዚህ ከተማ ውስጥ በፈረንሳይኛ ካልተናገርክ ምሳህን ራሱ ላታገኝ ትችላለህ። እንዲሁም የኑሮ ውድነቱ ከፍተኛ ከመሆኑ የተነሳ አየር ለመተንፈስ ራሱ ታክሲ ሳይጠይቁኝ አይቀርም ብለ ልትሰጋ ትችላለህ። በርን ሌላኛዋ ከተማ ናት። የሀገሪቱ ዋና ከተማ ብትሆንም እንቅስቃሴዋ ግን ልክ እንደ ኤሊ በጣም ዝግ ያለ ነው። የኤሊዎች ከተማ ትባላለች። አልበርት ኢንስታይን አንጻራዊነትን ሪላቲቪቲ እዚህ ያገኘው ከተማዋ በጣም ዝግተኛ ስለሆነች ጊዜ ቆሟል ብሎ አስቦ ሳይሆን አይቀርም ይባላል። የከተማዋ ምልክትም ድብ ነው። ከተማው መሃል ድቦች የሚኖሩበት ልዩ ቦታ አለ። በቃ ዋና ከተማ ውስጥ ድብና ዲፕሎማት ጎን ለጎን ነው የሚኖሩት። ሉሰርን በዚች ከተማ የካፔል ድልድይ ላይ ፎቶ ለመነሳት የሚሰለፈው ሰው ብዛት አንዳንድ ጊዜ አዲስ አበባ መገናኛ ላይ ባስ ለመያዝ ከሚሰለፈው ሰው አይተናነስም። ድልድዩ ላይ ብቻህን የቆም ካስመስለ ፎቶ ለመነሳት የምታደርገው ጥረት ላብ በላብ ነው የሚያደርግም። ሉሰርን ውስጥ እርካሽ የሚባል ነገር ማግኘት ሎተሪ እንደመውጣት ነው። በአንድ ሬስቶራንት ውስጥ ቁጭ ብለህ የቀረበልህን የሂሳብ ደረሰኝ ስታይ በቅጽበት ራስን ልትስት ትችላለህ። ሉሰርን ውስጥ ባቡር ወይም አውቶቡስ ከቀጠሮው በ30 ሰከንድ ዘገየ ማለት ለከተማዋ ነዋሪዎች ትልቅ የብሔራዊ ደህንነት ቀውስ እንደተከሰተ ይቆጠራል። ሰዎች ሰዓታቸውን እያዩ ማጉረምረም ይጀምራሉ። ከከተማው በላይ የሚታየው የፕላስ ተራራ ድሮ ድራጎኖች የሚኖሩበት ቦታ ነው ተብሎ ይታመን ነበር። የስዊዘርላንድ ሰዎች ባህሪና ከውጭ ዜጎች ጋር ያላቸው ግንኙነት በብዙዎች ዘንድ እንደንቆቅልሽ ይታያል። በአንድ በኩል በጣም ስርዓት የሚወዱና ጨዋ ሲሆኑ፣ በሌላ በኩል ደግሞ ቶሎ የማይቀላቀሉ ሽጉቦች ናቸው። ስዊዘርላንዳውያን ለግል ህይወት ወይም ፕራይቬሲ ትልቅ ቦታ ይሰጣሉ። በባቡር ወይም በህዝብ ቦታዎች ድምጽ ከፍ አድርጎ ማውራት፣ ስልክ መለፍለፍ ወይም ሰዎችን አፍጥጦ ማየት እንደ ነውር ይቆጠራል። አዲስ ሰዎችን ሰላም ሲሉ እንደኛ ሀገር ቶሎ ተቃቅፎ መሳሳም የተለመደ አይደለም። መጀመሪያ ላይ እጅ በመጨባበጥና ስም በመጥራት ይጀምራሉ። ከኢትዮጵያ ሄደው ባቡር ውስጥ ወይም ባስ ላይ ጎን ለጎን ስለተቀመጡ ብቻ በተልካሻ ምክንያት በወሬ ጀምሬ ተዋውቃለሁ ካሉ አይሳካሉትም። እርሱ እዚሁ ሀገሩ ላይ ብቻ ነው። እዚያ በችኮላ ሳይሆን ምናልባትም ሳምንታትን መጠበቅ ሳይኖርቡ አይቀርም። ህብረተሰቡ በህግ ላይ የተመሰረተ ነው። ለምሳሌ ቆሻሻን በአግባቡ መለየት፣ ከምሽቱ 4 ሰዓት በኋላ ጫጫታ ለማድረግ። እነዚህን ህጎች ሲጥሱ ካዩት ጎረቤቶች ሊመክሩት ወይም ሊገስጹት ይችላሉ። ይህን የሚያደርጉት ስለሚጠሉት ሳይሆን ስርዓቱ እንዲከበር ስለሚፈልጉ ነው። ስዊዘርላንድ ውስጥ ከህዝቡ 25% በላይ የሚሆነው የውጭ ዜጋ በመሆኑ ሀገሪቱ ለአዳዲስ ባህል አዲስ አይደለችም። መጀመሪያ ላይ ስዊዘርላንዳውያን ራቅ የሚሉ ሊመስሉ ይችላሉ። ልክ እንደ ኮኮናት ናቸው። ኮኮናቱ ውጪው ጠንካራ ነው፣ አንዴ ውስጥ ከገቡ ጣፋጭ ነው። ስዊዘርላንዳውያንም ከቀረቧቸውና ካመኗቸው ግን በጣም ታማኝና የቅርብ ጓደኛ ይሆናሉ። የሀገሪቱን ቋንቋ ጀርመንኛ፣ ፈረንሳይኛ ወይም ጣሊያንኛ እንደየቦታው ለመናገር መሞከር ትልቅ ክብር ያሰጥዎታል። ቋንቋቸውን ለመማር የሚጥርን ሰው በደስታ ይቀበላሉ። በስራ ቦታ ላይ በጣም ፕሮፌሽናል ናቸው። የግል ህይወት ከስራ ጋር አይቀላቅሉም። ለኛ ቸኮሌት ጣፋጭ መክሰስ ነው። ለስዊዘርላንዳውያን ግን ብሔራዊ ኩራት ምልክት ነው። በአመት በአማካኝ አንድ ስዊዘርላንዳዊ እስከ 10 ኪሎ ግራም ቸኮሌት ሊበላ ይችላል። ስዊዘርላንዳውያን እንደ ሰዓታቸው ሁሉ አመጋገባቸውም የተሰላ ነው። ምሳ 6 ሰዓት ሲሆን ሁሉም ሰው መብላት ይጀምራል።
በስዊዘርላንድ አንዷ ላም ተራራ ላይ ወጥታ መንገዱ ጠፋብኝ ብላ ብትቆም ገበሬው ሶፋው ላይ ሆኖ በጉግል ማፕ የት እንዳለች ያያታል። አንዳንድ ገበሬዎች ላሞቻቸው የሚጠጡት ውሃ ሲያልቅ ወይም ጤናቸው ሲታወክ ለገበሬው ኤስኤምኤስ እንዲልኩ የሚያደርግ ሲስተም ይጠቀማሉ። ላሟ ሳር እያኘከች ውሃ ተጠማው ቶሎ ላክልኝ የሚል ሜሴጅ ትልካለች ማለት ነው። ልክኛ ስንት እርምጃ እንደሄን በሰዓታችን እንደምናየው ሁሉ የስዊዝ ላሞችም ስንት እርምጃ እንደሄዱ ስንት ጊዜ ሳር እንዳኘኩና ለስንት ሰዓት እንደተኙ የሚቆጥር ማሽን አላቸው። ላሟ ብዙ ጊዜ ካልተንቀሳቀሰች ገበሬው ምን ነው ዛሬ ሰነፈች ብሎ ራሱን ሊጠይቅ ይችላል። ላሞቹ ወደ በረት ሲገቡ ሰው አይጠብቃቸውም። የሮቦት ወተት ማለቢያ ማሽን ነው የሚጠብቃቸው። ላሟ በራሷ ጊዜ ወደ ማሽኑ ትሄዳለች። ሮቦቱ በሌዘር በመታገዝ የላሟን ጡት ይፈልጋል። ካገኘው በኋላ ወተቱን ሲያልብላት ላሟ ደግሞ በምላሹ ፊት ለፊት የምትወደውን ምግብ እየበላች ስፓ ውስጥ ያለች መስል ዘና ትላለች። በአብዛኛዎቹ በረቶች ውስጥ በቴክኖሎጂ የሚሰሩ ትላልቅ የሚሽከረከሩ ብሩሾች አሉ። ላሟ ጀርባዋን ሲያካት ወደ ብሩሹ ትሄዳለች። ብሩሹን በራሱ ጊዜ መሽከርከር ይጀምርና ማሳጅ ያደርጋታል። ላሟ ይሄን አይኗን ጨፍና አይ ስዊዘርላንድ መታደል የምትል ነው የሚመስለው። አንድ የስዊዝ ላም በቀን የምትበላው ምግብና የምታገኘው የቴክኖሎጂ እንክብካቤ በአንዳንድ ሀገራት ካሉ ሰዎች የኑሮ ደረጃ በላይ ነው። አይበለውና አንዲት ላም ትንሽ የተለየ የድብርት ስሜት ከተሰማት ካለችበት ተራራ ላይ ሄሊኮፕተር ተልኮላት ወደ አቅራቢያ እንድትመጣና ልዩ እንክብካቤ እንዲደረግላት ይሆናል። Look in the sky. Is it a bird? በኢትዮጵያ ውሻ ይዞ ባቡር ውስጥ መግባት ይቅርና ሰፈር ውስጥ በሰላም መሄድ ራሱ ውሻ ይዞ መጣ ተብሎ ሊጮህብ ይችላል። ስዊዘርላንድ ግን ውሻው ትኬት በግማሽ ዋጋ ተቆርጦለት በባቡር ወይም በባስ ውስጥ ልክ እንደ ማንኛውም ሰው ወንበር ላይ ተቀምጦ ይጓዛል። አንዳንዴ መስኮት ላይ ሆኖ ውጪውን እያየ የሚሄደው ውሻ የኑሮ ውድነቱን እያሳሰበኝ ነው የሚል አይነት የፊልም ተዋናይ ፊት ይይዛል። እዚህ ሀገር ውሻ በር ላይ ጠባቂ አይደለም። ሬስቶራንት ሲገባ አስተናጋጁ መጥቶ መጀመሪያ ለውሻው ውሃ ያቀርብለታል። ውሻው ጠረጴዛው ስር ተኝቶ ባለቤቱን ቀና ብሎ እያየ ዛሬ ደግሞ ለምን ይሄን ቦታ መረጠ በሚል ስሜት በዝምታ ይገመግማል። በጭራሽ አይጮህም፣ ምክንያቱም ስልጡን የስዊዝ ውሻ ነው። አዎ የስዊዘርላንድ ውሾች ግብር ይከፍላሉ። ባለቤቶቻቸው በየአመቱ የውሻ ግብር ወይም ዶግ ታክስ ይከፍላሉ። ስለዚህ ውሻው በመንገድ ላይ ሲሄድ እኔም እኮ የዚች ሀገር ግብር ከፋይ ነኝ በሚል ኩራት ደረቱን ነፍቶ ነው። መንገዱ ላይ የውሻ ቆሻሻ የሚጥሉበት ልዩ ቢጫ ፕላስቲኮችና ሳጥኖች በየቦታው አሉ። ንጽህናቸው ከሆስፒታል አይተናነስም። ስዊዘርላንድ ውስጥ ውሻን ለብቻ ቤት ውስጥ መቆለፍ ወይም ማሰር እንደ ትልቅ በደል ይታያል። እንዲያውም ማህበራዊ እንስሳት ስለሆኑ ብቻቸውን መተው የለባቸውም የሚል ህግና ባህል አለ። አንዳንዶችማ ለውሾቻቸው ዴይኬርን ይልካሉ። ውሻው ጓደኞቹ ጋር ውሎ ማታ ላይ በድካም ተዝረፍፎ ወደ ቤቱ ይመጣል። የስዊዘርላንድ ክረምት ቅዝቃዜው ከባድ ስለሆነ ውሾቹ ልክ እንደ ፋሽን ሞዴል ጃኬት፣ ቦት ጫማና አንዳንዴም የዝናብ ካፖርት ይለብሳሉ። የጸጉር አቆራረጣቸው ደግሞ ከሰው ልጅ ይበልጣል። ውሻው ጸጉር ቤት ሄዶ ተስተካክሎ ሲወጣ ቀጠሮ ነበረብኝ የሚል ይመስላል። ከኢትዮጵያ ተነስተ ስዊዘርላንድ ለመግባት ማሰብ ለቅሶ ደርሰህ ለመመለስ ያህል ቀላል እንዳይመስልም። ወደ ኤምባሲ ስትሄድ የሚጠይቁ ጥያቄዎች አንተን ለመርዳት ሳይሆን እንዴት አድርጌ ላስቀረው የሚሉ ነው የሚመስሉት። ስዊዘርላንድ ከአውሮፓ ህብረት ውጭ ለሆኑ ሰዎች እንደኛ የምትሰጠው የስራ ፈቃድ ኮታ በጣም ጥቂት ነው። ልክ እንደ 10ኛ ክፍል ማትሪክ ውጤትህ በጣም ከፍተኛ መሆን አለበት። ስዊዘርላንድ ሄዶ ለመኖር ብር ብቻ ሳይሆን ካርበን ዳይኦክሳይድ ራሱ ውድ ነው። ኤምባሲው የባንክ አካውንትህን ሲያይ ይሄ ሰውዬ ሄዶ ቸኮሌት ገዝቶ ይበላል ወይስ እዛው ቸኮሌት መሸጫው ላይ ተቀጥሮ ይቀራል ብሎ ሊሰጋ ይችላል። በስዊዘርላንድ ኑሮ በጣም ውድ ስለሆነ ኪስህ እንደ አየር ጤና ተራራ የገዘፈ መሆን አለበት። እኛ ሀገር ሰላም ነው፣ አዎ ሰላም ነው በሚል አማርኛ ብቻ እንኖራለን። እዛ ግን 3-4 ቋንቋ ይለዋውጣሉ። ጀርመንኛውን ስትለምድ ፈረንሳይኛ ይጀምራሉ። እሱን ስትለምድ ጣሊያንኛ፣ መጨረሻ ላይ ግራ ገብቶ እንጀራ በቺዝ አላችሁ ብለህ በአማርኛ መጠየቅ አይቀርም። አንድ ቡና $15 የሚከፈልባት ግን ደግሞ የጽዳት ሰራተኛው ሳይቀር የሮሌክስ ሰዓት ሊያስር የሚችልባት ሀገር የባንኮች መገኛ ብቻ አይደለችም፣ ገንዘብ እንደ ውሃ የሚፈስባት ሀገር ናት። የሀገሪቱ ገጸ ምድር በጣም ያምራል። ከማማሩ የተነሳ ቆመው ሲያዩት አይኖ ይህማ እውነት ሊሆን አይችልም
የሆነ ሰው ኤዲት አድርጎት ነው ብለው ከጭንቅላቱ ጋር ሊከራከሩ ይችላሉ። ተራራው፣ ሳሩና ሐይቁ ልክ እንደ ላፕቶፕ ስክሪን ሴቨር ድርድር ያሉ ናቸው። ስዊዘርላንድ ውስጥ ሜዳማ ቦታ መፈለግ በመርፌ ቀዳዳ እንደ መሽሎክ ይከብዳል። 60% የሚሆነው ሀገር በአልፕስ ተራራዎች የተሸፈነ ነው። ተራራዎቹ ላይ ያሉት ላሞች ሳይቀሩ የጅም ሰውነት አላቸው። ቀኑን ሙሉ ገደል ሲወጡና ሲወርዱ ስለሚውሉ ጡንቻቸውም የፈረጠመ ነው። እዚህ ሀገር ሾርትከት መንገድ የለም። አንድ ቦታ ለመሄድ ወይ ተራራውን መውጣት አለቦት አሊያም በዋሻ ውስጥ መጥለቅ ግድ ይሎታል። ስዊዘርላንድ ውስጥ ከ1500 በላይ ሐይቆች አሉ። የሐይቆቹ ውሃ በጣም ንጹህ ከመሆኑ የተነሳ በውሃ ጥም ከተቃጠሉ መሬት ላይ ጎንበስ ብለው መጠጣት ይችላሉ። የሚገርመው የትም ቦታ ቢቆሙ ከ10 ኪሎ ሜትር በማይበልጥ ርቀት አንድ ሐይቅ ያገኛሉ። ውሃ የጠማው ስዊዘርላንዳዊ ማለት በአርክቲክ ውስጥ በረዶ አጣው እንደማለት ነው ይባላል። ስዊዘርላንድ በውጭዋ ቆንጆ ሴት ትመስላለች፣ በውስጧ ግን እንደ አይብ የተበሳሳች ናት። ስዊዘርላንዳውያን ጦርነት ቢመጣ ብለው መላ ሀገሪቱን በዋሻ በስተዋታል። ተራራው ዝም ብሎ ድንጋይ አይደለም። ውስጥ ለውስጥ ሆስፒታሎች፣ ወታደራዊ ካምፖችና መጠለያዎች አሉት። በዚች ሀገር የህንጻ ቤዝመንት ላይ የቦምብ መከላከያ የሚሆን ምድር ቤት ካላሰሩ ፍቃድ አይሰጥዎትም። በስዊዘርላንድ ገጸ ምድር ላይ ዋናው የሙዚቃ መሳሪያ የላሞች አንገት ላይ የሚታሰረው ዶል ነው። በተራራው ግርጌ ላይ ሆነው ዲንግ ዳንግ የሚል ድምጽ ካልሰሙ ስዊዘርላንድ ውስጥ አይደሉም ማለት ነው። ላሞቹ የሀገሪቱ የሰላም አምባሳደሮች ናቸው። በሌላ ሀገር ለቀጠሮ 10 ደቂቃ ዘግይቶ መምጣት ስታይል ሊሆን ይችላል። ስዊዘርላንድ ግን ለፍቅር ቀጠሮ 2 ደቂቃ ከዘገየህ እንደናካት ወይም እንደናካው ነው የሚቆጠረው። ፍቅረኛን ለማግኘት ልክ እንደ ባቡር ጣቢያ ሰዓትን እየቆጠርክ መገኘት አለብህ። ፍቅሬ ባቡሩ ስላልመጣን የዘገየውት የሚል ምክንያት አይሰራም። ምክንያቱም ባቡሩም በሰዓቱ ነው የሚመጣው። በመጀመሪያው ቀጠሮ ወንዱ ሂሳብ ይከፍላል የሚለው ህግ እዚህ ብዙም አይሰራም። ጎስዊዝ የሚባል አባባል አለ። ይህም ማለት እያንዳንዱ ሰው የራሱን ቡና ወይም ምግብ ሂሳብ ይከፍላል። ከመጠን በላይ ለጋስ ለመሆን መሞከር አንዳንዴ እንደ ንቀት ወይም ነጻነትን መንካት ተደርጎ ሊወሰድ ስለሚችል ሂሳብ ስትከፍል ካልኩሌተር መያዝህ አይቀርም። የስዊስ ሰዎች በጣም ግልጽ ናቸው። ዴት የምታደርጋትን ሴት አይኔን አይታ ይገባታል ብለህ ብትጠብቅ ዋጋ የለውም። የምትፈልገውን ነገር በግልጽ ካልተናገርክ እንደ ጓደኛ ብቻ ነው የምትታየው። ሻይን ጠጣ ማለት ሻይን ጠጣ ማለት ብቻ ነው። በውስጡ ሌላ ስውር ትርጉም የለውም። ሲኒማ እንሂድ ከማለት ይልቅ ተራራ እንውጣ የሚለው ግብዣ በስዊዘርላንድ የተለመደ የጠበሳ ዘዴ ነው። ስለ አስገራሚዋ ስዊዘርላንድ የነበረን ቆይታ ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንመለስ መልካም ጊዜ እንዲሆንላችሁ ተመኘው። ሻሎም